ነው ማን ይገል ነው ተናስተልኝ ሞጣዬ የኔ አባት ደህና ነህ? ከየት ነው? ከድሬዳዋ። ድሬዳዋዎች ሰላም ነው አለ። ካሁን በፊት እኮ ሙዚቃ ጋብዘኛል ረሳኝ እንዴ ሞጣዬ? ረሳውሽ ጫት ጥቅም ያለሽ እንዴ? እና በምን እደበራለሁ እሱን ካልካም ሞጣዬ? ይቃማል ድሬዳዋ ብዙ ይቅም አለ አይደል? የት ሂደስ መጃ የለውም ድሬዳዋ መቃም ነው። ኖ እንደዛ ያልኩ አይደለም ሞጣዬ፣ መጃማ አለው ግን ያው ድሬዳዋ ስንት ሰዓት ነው? ስንት ሰዓት ነው ድሬዳዋ? አሁን ነው ከሌሊቱ 6 ሰዓት ተኩል። እንዴት አልተኛሽም? ምን ዝም ብዬ እንዴት እተኛለሁ? ሙቀቱ አላስተኛለኛ ሞጣዬ። እንዴ አሁን ራሱ ማን ንፋስ ላይ ወጥቼ ስለምጣ ጃኬት የለበስኩት። ለምን ጃኬት አታዋልቂም ከሞቀሽ? እውነት ነው። ያው እንደው ባትለኝ ራሱ አልቀዋለሁ። የሚገርምህ ነገር ሙቀት ነው ድሬዳዋ። አዎ በጣም ነው የሚሞቀው። እስኪ ቀጥይ። ምን መረጃ አለሽ? እኔ ምንም መረጃ የለኝም፣ ግን በጣም ነው የምወደው። የሆነ ጊዜ የሆነ ነገር ብላል። አይናቸው ትልልቅ ነው ብለህ ማለት ነው። ማየቦች አይናቸው ትልልቅ ነው ብለህ እውነት ነው። ማይም አይኑ ትልቅ ነው። ኖ እኔ በዛ ወደድክና ሁሌም ጧጧ ስነሳ ማለት ነው አይኔ በደንብ ነው ምን አይደለም ይልከኝ። የማይም አይኑ ትልቅ የሆነበት ምክንያት ለምን እንደሆነ ታውቂያለሽ? አያነብም። አሁን እኛ በመነጽር ታግዘን ነው የምናነበው። አሁን ያለ መነጽር ነው ያላነብም። ሌላ ነገር ማየት ይችላል፣ ግን ለማንበብ መነጽር መጠቀም አለብን። ኦኬ አንባቢ ነኝ። አየሽ እውቀት ሽመታ። አሁን ብዙ ፕሮፌሰሮች ካየሽ መነጽር ያደርጋሉ አለም ዶክተሮች። አዎ ግን እኮ ሞጣዬ እነሱ አይናቸው በጣም ስላነሰ ይመስለኛል አንዳንዴ እንደዛ የሚያደርጉት። እና ታዲያ በጣም ስለሚያነቡ እኮ ነው። ምሁራን ሁሉ ጊዜ ምሁራን መገለጫ መነጽር ማድረግ ነው። ኦኬ ፕሮፌሰር በየነ ጴጥሮስን አይተሻል? አዎ መነጽር ያደርጋል። መነጽር አድርገው እንዲህ ነው የሚያነቡት። መራራ ጉዲና እኮ ጉጭ ያለጡት ያላዩት ሰውዬ እሳቸው እኮ አንዳንዴ ያደርጋሉ። ምሁር ነው ለማለት ነው። የእሳቸው አይነት ተለቅ ያለች ናት። መነጽር አድርገው ያውቁ። አይተሻቻል? ዶክተር ነጋሳ ማለት የሚባሉ እኔ በቃ አይሪስ እንድትል አይተሻቻል? እንዴ በደንብ ነው ማያቸው። አማራ የሚባለውን ከኦሮሚያ ክልል ጠቅልዬ ነበር እዚያ ጎንደር ላይ ምደፋው ያሉት ሰውዬ። እሳቸው አሁን መነጽር የላቸውም። አይናቸው እችን ነው የሚያክሉ። ለዚያ ነው አየሽ አማራን ሙሉ ይቀርቡ። አዎ ማይም ናቸው። በእውነት አይናቸውን አይተሻል? ጉልቻ ነው የሚያክሉ። መራራ ጉልቻ ማይም ናቸው። አልተማሩ በእውነት ሆነ እንዴ ታዲያ አሁን ይበቃና ውረጅ። ይበቃሻል። መራራ ጉዲና ቢማር ኑሮ አሁን ጠቅላይ ሚኒስትር ብትሆን ምን ትሆናለህ ይባላል። አማራ የሚባለውን ከኦሮሚያ የሚባል ክልል ጠራርጌ ነበር የማወጣው። አየው። ለዚህ ነው የመራራ ጉዲና